ከጌም ጋር በተገናኘ ብዙ መረጃ ለእናንተ ሼር ያደረግላችሁ ነበር። ከዚህ በፊት እንግዲህ ከዚህ ጋር 3-4ኛ ቪዲዮ ይመስለኛል ብዙ ሀሳብ ሼር አድርጌ ነበር። መጀመሪያው እንደውም ሀብዬ ሲጀምር ነበር እናንተ መረጃ ለማድረስ የሞከርኩት ማለት ነው። ያ መረጃ ግን ካደረስኩ በኋላ በብዙ አይነት ጥያቄ እየተነሳ ነበር። እኔም አንዳንድ እንደዚህ እየተጫወቱ ያሳየው እንደገና ደግሞ ዶላር ዊዝድሮ ሳደርግ ምናምን ቪዲዮ ሰርቼ እያሳያችሁ ነበር። በድጋሚ ደግሞ ብዙዎቹ እንዳይቁበት ሳተላይ ምላሽ ለመስጠት ስለሚከብደኝ አሁን እዚሁ ቪዲዮ ያያችሁ እዚህ ቪዲዮ መጨረሻ ላይ እንግዲህ ሙሉ መረጃ እንደምታገኙ ተስፋ አደርጋለሁ። እንግዲህ እየተጫወታችሁ ካላችሁ ያልጀመራችሁ ካላችሁም የተሻለ ያስተሳሰብ ከዚህ ታገኛላችሁ ብዬ ተስፋ አደርጋለሁ። እንደገና ደግሞ ዊዝድሮ ያደረጋችሁት ሰዎች ካላችሁ ደግሞ ይሄን ብር አወጣችሁ ከተጫወታችሁ በኋላ ብር አወጣችሁ ያያችሁት ኮሜንት ታስቀምጡ ደስ ይለኛል። ለኔም ተጨማሪ ለሌሎችም እንደምሳሌ ስለሆነ ማለት ነው። እንግዲህ ለዚህ አፕሊኬሽን የሚያስፈልገው ነገር ምንድነው ካላችሁ እንግዲህ መጀመሪያ መጫወቱ ነው። አፕሊኬሽን ዳውንሎድ የምናደርገው ማለት ነው። ያ አፕሊኬሽኑ ጌሙ ከተጫወቱን በኋላ የምናገኘው ብር መጠን አለ። እንደዚህ ማስታወቂያ ሲለቀቅ የምናገኝበት አለ። ማስታወቂያ እንደዚህ ስናይ ራሱ ማስታወቂያ ራሱ እንግዲህ ለምሳሌ አሁን ዩቲዩብን መውሰድ ይችላል። ዩቲዩብ እንግዲህ የተለያዩ ማስታወቂያዎችን ሲያስገባ ነው እንግዲህ በማስታወቂያ ሲያስተናግድ በማስታወቂያ አማካኝነት እንግዲህ ለኛ የሚከፍለው ማለት ነው። ማስታወቂያውን ለራሱ እንድናይ ይፈልጋል። ማስታወቂያውን ባየነው ልክ ደግሞ ራሱ ዩቲዩብ ካምፓኒ ያገኛል። ከዛ ካገኘበት ነው ለኛ ሼር የሚያደርገው። እንደዚህ ደግሞ ይሄ ጌም አብዛኛውን ፓርቲ ያዘው ምንድነው እንደዚህ አይነት ማስታወቂያዎች ሲገቡ እኛ አንነካም። ማስታወቂያውን አይተን ስንጨርስ የሆነ ነበረበት የመጀመሪያው ቦታ ላይ ይመለሳል ማለት ነው። ነገር ግን ማስታወቂያ ስናይ ጥቅሙ ምንድነው? አንድ አፕሊኬሽኑ ክሬት ያደረጉ ካምፓኒዎቹ ያገኛሉ። ከዛ ደግሞ እኛ ደግሞ ጌሙን የተጫወትን ለኛ የሚከፍሉበትን ነገር ያመቻቻል ማለት ነው። በትክክል ሪል የሚከፍል ነው። እንግዲህ ዊዝድሮ የተደረገውንም አይታችኋል። ሌሎቹ ዊዝድሮ ያደርጉ ያሉትንም በትክክል አይታችኋል ማለት ነው። አሁን ይሄ ብቻ ስለተጫወተ $0.2 ምናምን ዶላር ይሰጣል። መጀመሪያ 11 የነበረው ጫፍ ላይ እንግዲህ ወደ 11.99 ላይ ደርሰዋል ማለት ነው። ይሄን ደግሞ አንድ ባንድ የእናንተ ስትጫወቱ የምታገኙበት ነው። ይሄን ደግሞ መጫወት ብቻ ሳይሆን የመጀመሪያው ቪዲዮ ላይ ሁለተኛ ቪዲዮ ላይ እናንተ እንደነገርኳችሁ ያልሰማችሁም ከሆናችሁ ቪዲዮ የምትጫወቱት ሁለት አይነት ነገሮች መጀመሪያ ቪዲዮ አይታችሁ ከጨረሳችሁ የምታገኙበት ነገሮች ውስጥ አንደኛው ምንድነው? መጀመሪያ ዊዝድሮ የምታደርጉበት ወይም ገንዘቡን ወጪ የምታደርጉበት አካውንት ወይም ፔፓል አካውንት ከሌላችሁ ባትጫወቱ ይመከራል። ምክንያቱም ዊዝድሮ ታደርጉ ሙዚቃ ብር ብቻ ነው የሚያሳይ። ዊዝድሮ ለእናንተ የምታደርጉበት አማራጭ ከሌለ ባትጫወቱ። ምክንያቱም ዊዝድሮ የምናደርግበት የመጀመሪያው አማራጭ ፔፓል ነው። ፔፓል ኮኔክት ተደረገበት አፕሊኬሽን ስለሚያስፈልግ ማለት ነው። ፔፓል እንግዲህ እንደምታውቁት ፔፓል ከየተለያዩ ባንኮች ኮኔክት ስለሚደረግ በፔፓል አማካኝነት ወደ ባንክ እንልካለን። ከባንክ ደግሞ በፈለግነው ባንክ ዊዝድሮ ማድረግ እንችላለን ማለት ነው። ስለዚህ ባንክና ፔፓል ኮኔክት ተደረገበት ወይም ፔፓል አካውንት ከሌላችሁ በየትኛው ባንክ ወጪ ማድረግ ትችላላችሁ ማለት ነው። በየትኛው ባንክ ኮኔክት አድርጋችሁ ኢትዮጵያ ውስጥ የሚገኙ ባንኮች ዊዝድሮ ማድረግ እንችላለን። ውጭ ሀገር ላሉት ግን ምንም ችግር የለውም። ፔፓሉ ቀጥታ የነሱ ክሬት ስለሚደረግ ፔፓሉ ደግሞ ዳይሬክት አድርጎ ሎኬሽን ፈልጎ እንትን የሚልበት ወይም የሚያሳይበት ነገር ስላለ እነሱ ብዙም አያስቸግርም። እናንተ ግን እዚህ ከሆናችሁ ኢትዮጵያ ውስጥ ምናምን ከሆናችሁ የተሰራ ቪዲዮ አለ። እሱን ያያችሁ ፔፓል አካውንት አከፋፈት ከስር የሰራሁት ቪዲዮ ስላለ እሱን ፔፓል ይሄኛው ቪዲዮ ማለት ነው ይሄ ፒክቸር የሚያሳይ እሱን ከታች ቪዲዮን እያያችሁ ፔፓል አካውንት መጀመሪያ ክፈቱ። ከዛ ከከፈታችሁ በኋላ እንደዚህ የተጫወታችሁ ማግኘት ትችላላችሁ ማለት ነው። ምንም የሚከብድ ስቴፕ የለውም። በጣም ቀላል ነው። ኖርማል እንዲህ ብቻ ነው የምንጫወተው። ምንም የተለየ ከባድ ጌም ነበር። ይሄን አይታችሁ እንደሆነ 113 ላይ ደረሰ ጌም ስቴፕ ነው ማለት ነው። እዛ ውስጥ ደግሞ ብዙ የምናገኛቸው አማራጮች አሉ። አንደኛው ዊዝድሮ ከተደረገ በኋላ እዚህ ጋር የሚያሳየው $11 ከምናምን $11.99 ምናምን አለ። ይሄ እንግዲህ እየተጫወታችሁ ስትሄዱ ደግሞ ራንክ እየጨመረ ነው የሚሄደው ማለት ነው። የምታገኙበት አማውንቱ የዶላር USD አማውንት እየጨመረ ስለሚሄድ እሱን ብዙውን ማግኘት ትችላላችሁ ማለት ነው። እናንተ ደግሞ እዚህ ጋር የተጫወታችሁ ካላችሁ አሁንም በምድብ ታስቀምጡ የሚል ሀሳብ አለኝ። ብዙ ጊዜ ደግሞ የሚለቁ ነገሮችን ለማግኘት ስትፈልጉ ይሄን ቻናል ላይክ እና ሳብስክራይብ ታደርጉ ይመረጣል። ብዙዎቹ እንግዲህ ሳብስክራይብ አያደርጉም። 99% የሚያክል ዝም ብሎ ቪዲዮ የሚያይ ነው። ሳብስክራይብ ያደርግ የለም ማለት ነው። እዚህ ጋር አሁን 0.2 አሁን ማስታወስ ላይ ብቻ 2.0 ይሰጣል። 11.99 እንደሆነ በቀደም አይታችሁ ነበር። አሁን ደግሞ በመሃሉ ማስታወቂያ ይለቀቃል። ማስታወቂያ ስናይ ደግሞ ወይን ኦኬ ካልን በኋላ የተለያዩ ማስታወቂያዎችን ያመጣል። ማስታወቂያውን ግን መነካከት አይጠበቅብንም። ደቂቃው ሲያደርግ ነው እንግዲህ ይሄኛው 0.20 USD ይሄኛው ለሚጨምረው። ስለዚህ ማስታወቂያውን እስከመጨረሻ ይሄን በደንብ እንከታተላለን። እሱ ካለቀ በኋላ ደግሞ እንደገና ወደ ዳይሬክት አድርጎ ወደ መነበረበት ወደ መጀመሪያው ይመልሳል። እሱን በደንብ መጠበቅ ይፈልጋል ማለት ነው። ዳይሬክት አድርጎ እስከሚጨርስ በመሃሉ የሚመጡ የተለያዩ ማስታወቂያዎችን መከታተልና እንደገና ደግሞ ምንም ሳትነኩ መጨረስ አለበት። ካልጨረሰ ይሄን ደቂቃ የማካካስ ወይም የማጣት ስለሌለበት ማለት ነው። ስለዚህ እሱን ከጨረስን በኋላ 0.20 USD ይጀምራል ወይም 0.20 ወይም 0.20
እሱን ይጨምራል። ከዛ የመጀመሪያው 11.99 ነበረው ላይ ይጨምራል። አሁን የራሳቸው ማስታወቂያ ነው። ይሄ ኖርማል ነው። ማስታወቂያ የነሱ ነው የምገባው። ማስታወቂያውን እስከመጨረሻ በደንብ መከታተል ነው። እንግዲህ ሜክሲክ የሚል አለ። ይሄ እንግዲህ የተለያዩ ማስታወቂያዎች በመሃሉ ይመጣሉ። እንግዲህ አይታችሁ እንደሆነ ኢትዮጵያ ውስጥ አሁን ዩቲዩብ በሎኬሽን ኢትዮጵያ ፓርትነር ፕሮግራም ውስጥ ያልተቀላቀለችበት ምክንያት አንደኛ ብዙ ጊዜ አማርኛ ያላሰብኩት ቋንቋ ትኩረት ማድረግ ነው። ሁለተኛ ደግሞ የተለያዩ ማስታወቂያዎቹ በእንግሊዝኛ ከውጭ ስለሚመጡ ያ ማስታወቂያ ብዙም ሰው አያይም በሚል ሀሳብ ነበር። ይሄኛው አፕሊኬሽን ግን ሁሉም ቦታ ላይ ነው ማስታወቂያ የሚለቀው። ኢትዮጵያ ውስጥ ላሉትም ሌላ ጋር ያሉትም ደግሞ ማስታወቂያ ይለቀቃል። ይሄ ማስታወቂያ አይተን ከጨረስን በኋላ የዚህን ከማስታወቂያ በይሄኛው መስመር ላይ ሲያስለቅቅ መጀመሪያ አግሪመንት የገቡበት ነው። ከዛ ደግሞ አፕሊኬሽኑ ገቢ የሚያገኘው በዚህ በኩል ነው። ሲያገኝ ደግሞ እኛ እንጫወታለን፣ ማስታወቂያ እናያለን። ማስታወቂያ ማየታችን እንደነሱ አሪፍ ነው። ሁለተኛ ደግሞ ማስታወቂያ አይተን ከጨረስን በኋላ ደግሞ ወደ ነበረበት ኤክሲት አድርጉ። ይሄ እንደዛ ምልክት ሲያመጣ ጫፍ በጠርዝ ላይ ወይም በቀኝ በኩል ጠርዝ ላይ ያመጣል። እሱን ኤክሲት አድርጉ ወደ ነበረበት የመጀመሪያው ጌም የተጫወትንበት ቦታ ላይ ስለሚያመጣ እሱን አንድ ኤክስ ማድረግ ይጠበቅብናል ማለት ነው። እሱን ይጨርሳል። እሱን ከጨረሰ በኋላ ደግሞ ወደ ነበረበት ወደ አሁን ጌት የምረመታል። አሁንም ኤክስ እናደርጋለን ወደ ነበረበት መጀመሪያ መልሰ ከዛ አሁን ይሰጣል ማለት ነው። 2.0 አሁን ይሰጣል ወጥቷል። ማስታወቂያ ላይ ይሄን ሰጥቶናል። መጀመሪያ $12.19 ሆኗል ማለት ነው። መጀመሪያ 11 USD ነበር፣ አሁን ደግሞ 19 ደርሷል። ይሄን ደግሞ ደብል እየጨመራ ስትሉ በመሃሉ ደግሞ ማስታወቂያ ማስታወቂያ ደግሞ መጨረስ አለብን። የቀሪዎቹን አማራጮችን እንደማግኘት እሱም ማየት ይጠበቅብናል ማለት ነው። ስለዚህ እኔ ለእናንተ ሪኮመንድ ማድረግ የሚችለው ምንድነው ዊዝድሮ የምታደርጉበት አማራጭ አፕሊኬሽን ወይም በፔፓል አማካኝነት ዊዝድሮ ማድረግ የማትችሉ ምናምን ከሆነ ባትጫወቱ የሚል ሀሳብ ነው ያለኝ። እኔ ፔፓል ዊዝድሮ ካደረኩ በኋላ ሁለተኛ ዙሩን ተጫውቼ እንትን ያገኘሁበት ነው። መጫወት ብቻ ሳይሆን ደግሞ በመያሉ ኮንፍሪ የምታደርጉበት ቦነስ ምናምን ነገሮች ይኖራሉ። እሱን ደግሞ ኮንፍሪ ማድረጋችሁ ወደ አካውንቱ እንዲገባ በማድረግ ነው። ከዛ መጨረሻ ላይ ደግሞ USD ቼክ ታደርጋላችሁ። ምን ያክል ዊዝድሮ እንዳገኛችሁ ቼክ ታደርጋላችሁ። የተጫዋችሁ ስትል ብዙ ኮንፍሪ የሚያደርጋችሁ የተለያዩ አማራጮችን እየሰጠ ይሄዳል። እሱን ደግሞ መጨረሻ ላይ ስታገኙ 1.5 USD በሁለት ሌቨል ምናምን ይጨምራል። ከዛ አሁን 118 ነው ያለው። 118 ላይ ያለውን ደግሞ 120 ላይ አድርግና ደግሞ አሳያቸዋለሁ። 120 ሲሆን ደግሞ መጀመሪያ የነበረውን 12 USD ወደ 13 USD ማለት ስለሚቀይር ይሄን ኮንፈርም ብለን እንቀበላለን። 12.19 ነው ያለው። 19ኛ እንጫወታለን። ከ19ኛ ቀጥሎ ደግሞ 20ኛው ደረጃ ወይም 120ኛው ሌቨል ስንጫወት ደግሞ ይሄኛው መጀመሪያ የነበረበት ላይ ስለሚጨምር አሁን መከታተላችን እንቀጥላለን ማለት ነው። እናንተ ይሄን ሌቨል ብቻ ካሳየው በኋላ አቆማለሁ። እናንተ ይሄን ብቻ እዩና 119 ላይ ነው ያለው። 119 ያለው ደግሞ 120 ይሆናል። 120 በላይ ብቻ ስለገባው ሳይሆን አሁን እዚህ ጋር 12.19 ነው ያለው። አንዴ ይሄኛውን እንጫወታለን። 120 ላይ ያለውን አንድ ከተጫወትን በኋላ ጨምረው ቼክ ለማድረግ ሞክረን በል ዴይሊ ታስክ የሚል ላይ ኢንቫይት የምናደርግበት የመጀመሪያ ኦፕሽን ያለበት። ሌላኛው ደግሞ እዚህ ጋር ሚሽን ይባላል እንተናል። እሱን ቼክ እናደርጋለን። ኢንቫይት ያደረገበትን እዚህ ጋር ያሳያል። ኢንቫይት ታደርጉ ደግሞ ማገኛላችሁ ማለት ነው። ኢንቪቴሽን ኮድ ደግሞ ከፈለጋችሁ መጻፍ ይችላል። ኢንቪቴሽን ኮድ ካስገባችሁ 1 USD ነው መጀመሪያ የሚሰጣችሁ። አሁን ይሄው ግራንድ ፕራይዝ የሚል ላይ አንድ ከፍታለን። በግራ በኩል ያለችውን እንደዚህ እንከፍታለን። 120ኛው ሲጫወት ነው የሚያስገባልኝ። ስለዚህ 120 ጫወች መጨረሻ ሌቨሉ መገርማቸው ግን በጣም ጠባብ ነው፣ ትንሽ ነች። ወዲያው ነው የምታርቀው አንድ ሌቨል ወደ ላይ አሁን ከወሰድኩ በትንሽ ሌቭል ውስጥ ያውቃለሁ። ጨረስኩ 120 ጨረስኩ። አሁን ያገኛለሁ ማለት ነው። አይታችኋል። 12.19 ነው USD ጫፍ ላይ ያለችውን እዩ። አሁን ኮንፍርም ይላል። ግራንድ ፕራይዝ የሚል ላይ ነው ያለው። የዴይሊ ታስኩ ይሰጣል። ብቻ ግራንድ ፕራይዝ ላይ ስንገባ ኦፕሽን ይሰጣል። ግራንድ ፕራይዝ ላይ እዚህ ጋር ሪሲቭ እንላለን። 120 ሌቭል ላይ ስለደረስኩ አንድ ጊዜ ሪሲቭ ከተቀበልኩኝ በኋላ መጀመሪያ የነበረውን እንግዲህ ሰምታችኋል። 12 የነበረውን ወደ 13 እንግዲህ ያሳድጋል። 1.5 ከምናምን USD ይሰጣል ማለት ነው። ሪሲቭ የሚለውን አንድ ከተቀበልኩኝ በኋላ መጀመሪያ የተቀበልኩበት ነው ከስር ያለው እንዳለ ሪሲቭ አድርጌ የተቀበልኩበት። አሁን ኤን ሪሲቭ ካደረግኩ ስንት ሆነ? 19.69 USD 13.69 USD። አሁን እዚህ ጋር ፔፓል ያለበት ነታችን እንደሆነ ፔፓል ያለበትን አንድ ጊዜ ስትነኩ ደግሞ ዊዝድሮ የምናደርግበት ኦፕሽን ለኛ ይሰጣል። እዚህ ጋታችን እንደሆነ ከኢሜል ኮኔክት አድርጋለሁ፣ ከፔፓል ኮኔክት አድርጋለሁ። ዊዝድሮ ማለት ብቻ የምትጠበቅብኝ እዚህ ጋር ከ10 በላይ ካገኛችሁ ዊዝድሮ ማለት የምትችሉት የግድ 10 USD መሆን አለበት። እኔ 13.69 መጀመሪያው ዊዝድሮ ተደረገው ሁለተኛ ዙር ነው ይሄ። ስለዚህ ይሄን እንደዘርጋችሁ ዊዝድሮ ማለት ትችላላችሁ ማለት ነው። እናንተ ደግሞ ያልገባችሁ ነገር ካለም ኮሜንት ላይ ብትጠይቁ ደስ ይለኛል። በሌላ ጊዜም ደግሞ ያስቸጋራችሁ ነገር ኮሜንት ላይ አስቀምጡልኝ። ተጨማሪ ደግሞ የተለያዩ መረጃዎችን ቀን በቀን ፖስት ማድረግበት ቴሌግራም ላይ ብትገቡ ቴሌግራም ላይ ሊንኩን ዳውንሎድ ማድረግ ከፈለጋችሁ ደግሞ ቴሌግራም ላይ መጻፍ መጠየቅ ትችላላችሁ ማለት ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለማታውቁኝ እንግዲህ ዮሐንስ በላለ የተለያዩ ኦንላይን ላይ የሚገናኙ ነገሮችን እዚህ ጋር ፖስት ማድረግን የምንቀጥላለን። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ዩቲዩብን ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።